ሰላም ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን፣ ይህ ማማ ሚዲያ ነው። ማማ ሚዲያ ባለፈው ጀምሪያውን ቪዲዮ ከለቀቅን በኋላ በርካታ አድማጭ ተመልካቾቻችን ተመልክታችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ በጣም ተረባርባችኋል። እጅግ አድርገን እናመሰግናለን። እኛም በእናንተ መልካም አድራጎት ተበረታተናል። ብርታታችንንም በጥሩ ፕሮግራሞችን ለማስቀጠል ነው በሁለተኛው ቪዲዮ ተከስተናል ማለት ነው። በድጋሜ ይህንን ቪዲዮ ይህንን ሚዲያ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ከኛ ጋር መሆናችሁንና እኛንም አዲስ ሚዲያ እንደመሆናችን እንድታበረታቱን ቀዳማዊ መልእክታችን ይሆናል ማለት ነው። እንደ ታማኝ ምስክር እያለን ማማ እንደ ፍቅር ትኖር የዛሬ የመጀመሪያ ፕሮግራማችን እንግዲህ ማድረግ የፈለግነው ታሪክ ነው ማየት የፈለግነው አንድ ባለፈው ካስተዋወቅነው ፕሮግራሞቻችን መራግብሮቻችን መካከል ታሪክ ነው ብለናል። ስለዚህም ዛሬ አንድ ታሪክ ይዘን ነው የተገኘ ነው ማለት ነው። ይሄውም የኢትዮጵያ ትክክለኛ መጠሪያ ስሞች ከነትርጓሜያቸው ምን ይመስላሉ የሚለው ላይ ነው የምናጠናጥነው ማለት ነው። እንግዲህ ዛሬ ኢትዮጵያ ብለን የምንጠራት ሀገራችን የቀደመ በርካታ ስሞች ነበሯት ወይም መጠሪያ ስሞች ነበሯት። ከነዚህም መካከል አንደኛው የኩሽ ሀገር ተብላ የምትጠራበት ነው። ኩሽ የሚለውን ስያሜ ያገኘችው ከካም ልጅ ከሆነው ከኩሽ ነው። እንግዲህ በኦሪት ዘፍጥረት ምዕራፍ 10 ቁጥር 16 ላይ እንደተጻፈው የኖህ ልጆች ካም፣ ሴም እና ያፌት መሆናቸው የካም ልጆችም ኩሽ፣ ምጽራይ፣ ፋጥ እና ከነዓን መሆናቸውን ይገልጻል። እንግዲህ ይህ የኩሽ ዘር ከዛሬቱ ከሱዳን እስከ ባህረ ኤርትራ ድረስ ያለውን ምድር ተቆጣጥሮ ይኖሩባት ስለነበረ ብዙ የግብፅ ጸሐፍት የዚያን ጊዜ የነበረውን ምድር የኩሽ ምድር ብለው እንደጠሩትና በዚህም የተነሳ የኩሽ ምድር የሚለው ስያሜ ከፍተኛ እውቅና እንዳገኘ ይነገራል ማለት ነው። በአሁኑ ጊዜ ደግሞ ኩሽ የቋንቋ መደብም ሆኖ እያገለገለ ይገኛል። በተለይም ከአራት የአፍሮ ኤሽያቲክ ቋንቋ መደቦች መካከል የመጀመሪያው እና በርካታ ሕዝብ ተናጋሪ ያለበትም ነው ተብሎ ይጠቀሳል ማለት ነው። እኒሁ የኩሽ ምድር ብለው የሰየሟት ግብጾች አንዳንድ ጊዜ ደግሞ ኢትዮጵያን የደቡብ ምድር ወይም የነሐሴ ምድር ብለው ይጠሯታል። የነሐሴ ምድር የሚለውን ስያሜ ያገኘው ከካም ነገድ ከሆነው ከስምንተኛው ንጉስ ከነሐሴ ከተባለው ንጉስ ነው ማለት ነው። ነሐሴ የንጉሱ ስም ነሐሴ ሲሆን የምድሩ ስም ደግሞ ነሐሲ ተብሎ ተጠርቷል። ስለዚህም እነዚህ ግብጾችም በዚህ ምክንያት የነሐሲ ምድር እያሉ በተለያዩ መጻሕፍታቸው በፓፒረስ ልጥ ብራናቸው ላይ በጽሁፍ በሚያሰፍሩበት ጊዜ ይህንን ስም ተጠቅመዋል ማለት ነው። ማማ ሚዲያ የፍቅር ድምፅ በምርጫ ተስፋ የህዝብ መሰላላል። እንግዲህ የደቡብ ምድር ተብላ የተጠራችበት ደግሞ ዋነኛ ምክንያት ንግሥት አዜብ ነች። ንግሥት አዜብ በማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ንግሥት አዜብ ከዚህ ትውልድ ጋር ትፈርድበታለች፣ የሰለሞንንም ጥበብ ለመስማት ከምድር ዳርቻ መጥታለችና ይላል። ከምድር ዳር መጥታለችና የሚለው ኢትዮጵያ ከእስራኤል አንጻር ስናያት በደቡብ በኩል የምትገኝ ነች ማለት ነው። ስለዚህም ንግሥት አዜብ ማለት ደቡብ ማለት ነው። ራሱ ትርጉሙ ደቡብ ማለት ነው። የደቡብ ምድር የሚለውን የአዜብ ምድር የሚለውን ስያሜ ያገኘችውም ከዚህ አንጻር ነው ማለት ነው። ማማ ሚዲያ እኛ ካንተ እውነትን እንደምላይ እንደምታቀርም። ሌላኛው የቀደመ የኢትዮጵያ ስም ደግሞ አቢሲኒያ ነው። ይሄ ስም ደግሞ ኢትዮጵያ ከሚለው ስም ጋር እኩል በሚባል ደረጃ በበርካታ የኢትዮጵያውያንም ሆነ የውጭ ሀገራት ጸሐፍትም ህዝቦችም ዘንድ በጣም ታዋቂ ነው። ይህ ስም የተወሰደው ደግሞ ከናምሩድ ልጅ ከሆነው ከአቢስ ከሚባለው ንጉስ ነው ማለት ነው። ናምሩድ ማለት የኩሽ ልጅ ነው።
አቢስ ደግሞ የኩሽ የልጅ ልጅ ነው ማለት ነው። ኩሽ ቅድም እንዳልነው ኖህ፣ ካም፣ ያፌትና ሴምን ወለደ ብለናል። ካም ኩሽ፣ ምጽራይ፣ ከናንን ወለደ ብለናል እና የኩሽ ልጅ ናምሩድ በጣም ኃያል የነበረ በውበትም እጅግ ቆንጆ የሚባል ለግላጋ ንጉሥ የነበረ ነው ማለት ነው እና ብዙ ጊዜ እንዲሁም ስናይ በተለይ የግሪክ ጸሐፍት ባለቅኔዎች እነ ሆሜር እነ ሄሮዶተስ ኢትዮጵያውያንን በጣም ረጃጅሞች፣ በጣም የሚያምሩ ቆነጃጅቶች ብለው ነው የሚገልጸው። አንድም መገለጫ የሆነው ይሄ ናምሩድ የተባለ የኩሽ ልጅ እና የአቢስ አባት ነው ማለት ነው። ስለዚህም ከናምሩድ ልጅ ከአቢስ ስም አቢሲኒያ የሚለውን ስም እንዳገኘች በርካታ የታሪክ ጸሐፍት ያስረዳሉ ማለት ነው። ማማ ሚዲያኛ ካንተ እውነትን እንደምላይ እንደምታቀርም ቅዱሳት መጻሕፍት ደግሞ በተለያዩ ስሞች እንዲሁ ትነሳለች። እነዚህ ሁሉ ስሞች ቅዱሳት መጻሕፍት ላይ እናገኛቸዋለን። ማለትም በመዝሙረ ዳዊት፣ በትንቢተ ኢሳይያስ፣ በትንቢተ ሶፎንያስ፣ በትንቢተ ዕንባቆም እና በሌሎች በርካታ ትንቢትና ታሪክ ቅዱሳት መጻሕፍት ላይ ኢትዮጵያ ተብላ ትጠራለች። የኩሽ ምድርም ተብላለች። የሳባ ምድር፣ የሳባ ሀገር የተለያዩ ስሞችን ይዛ ተጠርታ በተለያዩ ምዕራፎች ትጠቅሳለች ማለት ነው። እነዚህ ስሞች ከዚህ ቀደም ኢትዮጵያ ተጠራባቸው የነበሩ ናቸው። ከዚህ በተጨማሪ እንግዲህ ሌላኛው ልናነሳው የምንችለው የቀደመ የኢትዮጵያ ስም በተለይም ከአረብ ስልጣኔ ጋር የተያያዘ ነው። በተለይ ደግሞ የነቢዩ መሐመድ ተከታዮች በቁረይሽ ባለሀብቶች በሚሳደዱ ጊዜ እንግዲህ ነቢዩ መሐመድ ወደ ሀበሻ ሀገር ሄዳችሁ እረፉ ብለው እንዳዘዘባቸው የሀገራችን ስያሜ ሆኖ እያገለገለ ይገኛል፣ ያገለግላልን ማለት ነው። አሁን ግን በተሳሳተ ግንዛቤ ወይም ደግሞ ታሪክን በማዛባት ሂደት ሀበሻ ለሴም ቋንቋ ተናጋሪዎች ብቻ እንዲያገለግል እየተደረገ ይገኛል። ይሄ ግን ትክክል አይደለም ማለት ነው። ምክንያቱም ሀበሻ የተባለው ስም ያገኘችው ኢትዮጵያ ምዕራብ የመን ውስጥ ከሚገኝ አንድ ግዛት ነው። እሱም ሀበሳት ይባላል። ያሳ በግዕዝ ስም የሚጠራ ነው። ሀበሳት የሚለው ሳ የምትለው ፊደል ወደ አረብ ስትቀይር ሻ ሆና ሀበሻ የሚለውን ስያሜ ልታገኝ ትችላለች ማለት ነው። ይህን ወደ አንድ የቋንቋ መደብ መውሰድ ተገቢ እንዳልሆነ ከዚህ ልንረዳ እንችላለን። ሌላኛው የቀደመ የሀገራችን ስም የሳባ ምድር የሚለው ነው። እንግዲህ በመጽሐፍ ቅዱስ ውስጥ ሁለት ሳባዎችን እናገኛለን። አንደኛው ሳባ የኩሽ ልጅ የሆነው ሳባ ነው። ይህንን ሳባ ግን ከሌላኛው ሳባ ለመለየት ሲሉ ሳባ ኖባ ብለው ጠርተውታል። ይህ ሳባ ኖባ እንግዲህ ከዚህ ቀደም የኢትዮጵያ ታሪክ በርካቶቻችን እንደምናውቀው የኢትዮጵያ ታሪክን ስንማር ከምናነሳው አንዱ ነገር የኑቢያ ታሪክ ነው። ኑቢያ በቀደመ የኑቢያና የናፓታ ስርወ መንግስት በኢትዮጵያ ውስጥ እንደነበረ በተለያዩ ታሪክ መዛግብት ውስጥ እናገኛለን። ሳባ ኖባ የተባለው የኩሽ ልጅ ኑቢያን የመሰረተ የመጀመሪያ ንጉስ ነው ተብሎ የሚነገርለት ነው ማለት ነው። ያ ማለት ከካም ነገድ 10ኛ ላይ በንግስናው 10ኛ ላይ የምናገኘው ነው ማለት ነው። ይሄ የመጀመሪያው ሳባ ኢትዮጵያ የሳባ ምድር ያስባላት የመጀመሪያው ሳባ ኖባ የኩሽ ልጅ ነው ማለት ነው። ማማ ሚዲያ የፍቅር ድምፅ በምርጫ ተስፋ የህዝብ መሰላላል ማማ ሚዲያ እኛ ካንተ እውነትን እንደምላይ እንደምታቀርም። ሁለተኛው የሳባ ትውልድ ደግሞ የሴም ዘር ነው። እንግዲህ ቅድም እንደተጠቀሰው የመጀመሪያው የካም ዘር ነው። የካም ዘር ማለት የካም የሶስተኛ ልጅ ሳባ ኖባ በተባለው ኢትዮጵያ የሳባ ምድር ተብላ ትጠራ ነበር።
ሁለተኛው ሳባ ደግሞ የሴም ዘር ነው። ሴም ማለት የካም ወንድም ማለት ነው። ከኖህ ልጆች መካከል ከሶስቱ የኖህ ልጆች መካከል ካም እና ሴም ይጠቀሳሉ። ሁለቱም በየዘሮቻቸው ሳባ የሚል ልጅ እንዳላቸው ቅዱሳት መጻሕፍት ያስረዱናል ማለት ነው። የታሪክ መዛግብትም እንዲሁ ይነግሩናል። ሳባን ስናይ ለምሳሌ ሴም አርፋክስድን ወለደ። አርፋክስድ ሳላህን፣ ሳላህ ኤቦርን፣ ኤቦር ዮቅጣንን፣ ዮቅጣን ደግሞ ሳባን ይወልዳል። እንግዲህ ይሄ ትውልድ ነው ሳባ ምድር ተብሎ ለኢትዮጵያ ስም እንዲሰጥ ያደረገው ማለት ነው። ማማ ሚዲያ የፍቅር ድምፅ በምርጫ ተስፋ የህዝብ መሰላላል። እንደ ኩሽ ልጅ ሳባ ኖባ ተብሎ ከዚህኛው ሳባ እንዲለይ የተለየ ስም እንደተሰጠ ሁሉ ይሄኛው ደግሞ የሴም አራተኛ ዘር የሆነው ሳባ ሻባ ተብሎ እንዲጠራ ተደርጓል ማለት ነው። እና እነዚህ ሁለቱ ሳባዎች የኢትዮጵያን የሳባ ምድር እንድትባል አድርገዋታል። በእርግጥም ንግስተ ሳባም አለች ከዛ በኋላ ደግሞ የመጣች ማለት ነው። እሷ ደግሞ በዓለም ደረጃ እጅግ በጣም ዝነኛ የነበረች ጥበብን የምትወድ ጥበብን ለማየትም ባህርን አቋርጣ ውቅያኖስን ተሻግራ የሄደች ሰለሞንንም በአካል የተመለከተችና ለሰለሞንንም ልጅ ጸንሳ የመጣች የቀደመ የኢትዮጵያን ታሪክ በከፍተኛ ትልቅ ደረጃ ላይ ያደረሰችና ኢትዮጵያን በልዕልናዋ እንድትቀጥል ካደረጉ ሴት ነገስታት መካከልም የምትመደብ ነች ማለት ነው። በነገራችን ላይ በሌላ ጊዜ የምንመለስበት ቢሆንም ንግስተ ሳባ በሕይወት እያለች ንግስናዋን ለልጇ ለቀዳማዊ ምኒልክ ያስረከበች ንግስት ነች ለማለት እንወዳለን። ማማ ሚዲያ የፍቅር ድምፅ በምርጫ ተስፋ የህዝብ መሰላላል። እንግዲህ ከሳባ ሻባ ቀጥሎ ደግሞ የተተካው ንጉስ ኢትዮጵስ ይባላል። የሳባ ሻባ ልጅ ነው። ያ ማለት የሴም ዘር ያለው ነው ማለት ነው። ኢትዮጵስ ደግሞ ግዛቱን ኢትዮጵያ ብሎ እንደሰየመ እንግዲህ የተለያዩ የታሪክ መዛግብት ይነግሩናል ማለት ነው። ከዚህ በመቀጠል እንግዲህ የምናነሳው በተለይም የግሪክ ሰባ ሊቃውንት መጽሐፍ ቅዱስን ከዕብራይስጥ ወደ ግዕዝ የተረጎሙበትን ሂደት ነው። በዚህ ሂደት ውስጥ እንግዲህ ኢትዮጵያን ኢትዮጵያ ብለው እንደጠሯት እንግዲህ የቀደመው በተለይ የመስኩ ሊቃውንት ይነግሩናል። ትርጓሜውም ፀሐይ ሐሩር የተቃጠለ ፊት ማለት ነው ይላሉ። በቅርብ ጊዜ እንግዲህ እንደምናስታውሰው ዶክተር ፍቅሬ ቶለሳ አንድ መጽሐፍ አሳትሞ ነበርና በዛ መጽሐፉ ላይ ኢትዮጵያ የሚለው ቃል በግሪክ ውስጥ እንደሌለ እንዳልተጻፈና እንዲያውም የተቃጠለ ፊት የሚለው በግሪከኛ ካውማት ዲዞ ፔሪካሉቶ እንደሆነ ጽፎልናል ማለት ነው። ስለዚህም እነዚህን ሁሉ መዛግብት እያጣቀስን አሁንም በድጋሚ ሌሎች ተጨማሪ ጥናቶችን አድርገን እነዚህን የኢትዮጵያን ስም ትርጓሜ በተጨማሪ ማጣራት የሚገባም ቢሆንም እስካሁን ድረስ ግን አብዛኛው ምሁራን የተስማሙበት አንድ ትርጓሜ አለ። እሱም ምንድነው? ኢትዮጵያ ማለት ለእግዚአብሔር የቀረበ የቢጫ ወርቅ ስጦታ ማለት እንደሆነ አብዛኛው በሚባል ደረጃ የታሪክ ምሁራን ይስማሙበታል ማለት ነው። ስለዚህ ለልጆቻችን ማስተላለፍ ያለብን ይሄኛውን ትርጓሜ እንደሆነ በዚሁ መልእክታችን ማስተላለፍ እንወዳለን። እንዲሁ በካሪኩለም ውስጥም መካተት እንዳለበትም መጥቀስ እንፈልጋለን ማለት ነው። ኢትዮጵያ የሚለው ስም እጅግ በጣም የከበረ ስም የከበረ ትርጓሜም እንዳለው በዚሁ መረዳት እንችላለን። ማማ ሚዲያ የፍቅር ድምፅ በምርጫ ተስፋ የህዝብ መሰላላል። ይህ ቢጫ ወርቅ ስጦታ ሰብአ ሰገል ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ከሩቅ ምስራቅ ተነስተው
የተወለደውን መሲህ ለመመልከት በሄዱበት ወቅት ይዘው የሄዱት ስጦታ ነው፣ የቢጫ ወርቅ ስጦታ ማለት ነው። ምስራቅ ማለት እነዚህ ሰብአ ሰገል ኢትዮጵያውያን ናቸው። ከምስራቅ ተነስተው የተባለው እኛ ምስራቅ አፍሪካ ውስጥ የምንገኝ መሆኑን የሚያሳይ ነው ማለት ነው። እና ለዛሬ ያዘጋጀነው የኢትዮጵያን ስያሜዎችን በተመለከተ ያዘጋጀነው ፕሮግራም ይህንን ይመስላል። ክቡራን አድማጭ ተመልካቾቻችን እንግዲህ ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን መልእክቶቻችንን ለሌሎች እንዲዳረስ እንድታደርጉልን እኛም ከሌሎች ተደራሽነታችን እንዲሰፋ የእናንተ ትብብር በጣም ያስፈልገናልና አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። እንግዲህ ለዛሬ ፕሮግራማችን የተጠቀምንባቸው በርካታ ምንጮች አሉ፣ መጽሐፍቶች ማለት ነው። የመጀመሪያው የአለቃ ታዬ የኢትዮጵያ ሕዝብ ታሪክ የሚለው መጽሐፍ ነው። ሁለተኛው የፍስሐ ያዚ ከኖህ እስከ ኢህአዴግ የሚለው መጽሐፍ ይገኝበታል። ሶስተኛ የስርጎ አብለስላሴ The Ancient Medieval and Modern Ethiopian History የሚለው እንደ ማጣቀሻ ተጠቅመንበታል። እንደገና ደግሞ የዶክተር ፍቅሬ ቶለሳና የተክለ ጻድቅ መኩሪያ መጽሐፍቶችም ተጠቅመንባቸዋል ማለት ነው። እንግዲህ ፕሮግራማችን በዚህ እናጠቃልላለን። ሰላም ለተፈጥሮና ለፍጡራን በሙሉ ይሁን። የታሪክ ምንጭ እንደ ታማኝ ምስክር